ሰላም እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እንድናየው የፈለግኩት ሻሎም የሚለውን የዕብራይስጥ ቃል ነው። ያው እንደሚታወቀው ሻሎም ማለት በዕብራይስጥ ሰላም ማለት ነው። ሻሎም የሚለው ቃል በውስጡ የያዛቸው ድንቅ የሆኑ ሐሳቦች አሉት። እንዲሁም ጠልቀን ብንረዳው የእግዚአብሔርን ሐሳብ የምንረዳበትን መንገድ ትንሽ ለየት ሳያደርግልን አይቀርም። ሻሎም የሚለውን ቃል ለሰላምታ እንጠቀመዋለን። የግል ሆነ የአገር ሁኔታን ዲስክራይብ ለማድረግም እንጠቀምበታለን። እኔ ግን ዛሬ ሻሎም የሚለውን ቃል ከመጽሐፍ ቅዱስ አንጻር በአዲስ መልኩ እንድናየው ነው የፈለግኩት። መጽሐፍ ቅዱስ ላይ የሚገኘው ሻሎም የሚለው ቃል ትርጉም ሙሉነት፣ መታደስ፣ እረፍት እና ደህና መሆንን የሚያመለክት ነው። ሻሎም የሚለው ቃል ከጥንት ጀምሮ የነበረውን የእግዚአብሔርን ሐሳብ የሚያንጸባርቅ ቃል ነው። የእግዚአብሔር ሐሳብ ለእኛ ሙሉ እንድንሆን፣ ደህና እንድንሆን፣ ውስጣችን ኮምፕሊት እንዲሆን ነው። መጽሐፍ ቅዱሳችን ላይ ዘሁልቁ ምዕራፍ 6 ቁጥር 24 ጀምሮ እግዚአብሔር ካህናቶችን እስራኤልን እንዲባርኩ በነገራቸው በረከት ላይ እንዲህ ይላል፣ አንብበው። እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ ይላል። በዕብራይስጡ እንዲህ ይላል፣ ይባርክኻ አዶናይ וישמרך, יאר אדוני פניו אליך ויחונך, יישא אדוני פניו אליך וישם לך שלום ይላል። እዚህ ጋር ሰላምንም ያኑርብህ ወይም ሰላምንም በቃ ባንተ ላይ ያኑረው ሲል ይሄ ሙሉ የሚያደርገው ሰላም ኮምፕሊት ሆልነስ ያለበትን ሰላም ውስጥህ ያኑረው እንደማለት ነው። እዚህ ጋር የምናየው ሰላም ከሁኔታ ጋር የሚሄድ ሰላም አይደለም። ላይክ በሁኔታዎች ላይ ዲፔንድ የሚያደርግ ሰላም አይደለም። ነገሮች ከፍና ዝቅ ሲሉ ይሄ ከስሜታችን ጋር የተገናኘ ስሜታዊ ሰላም አይደለም። ሰላማችን አብሮ ከፍና ዝቅ አይደለም የሚለው። እዚህ ጋር የምናየው ሰላም በቃ ምንም ነገር የማይነቀንቀው ሰላም፣ እውነተኛ ሰላም ውስጣችን ገብቶ በማዕበል ውስጥ ነገሮች ባይሳኩ፣ በህይወታችን ዙሪያ ነገሮች ሁሉ ቢሰባበሩ፣ ውስጣችን ግን አንድ ጸጥ ያለ በቃ ሰላም፣ እረፍት፣ በቃ ነገሮች ሁሉ እኮ እየተሰባበሩ ዙሪያችን ያሉት ነገሮች በሙሉ እየተበላሹ ግን ውስጣችን እረፍት ሲሰማን ማለት ነው። እንዲህ አይነቱ ሰላም እግዚአብሔር ላይ ዲፔንድ የማረግ ሰላም፣ ከዛ ዲፔንድ ከማረግ የሚመጣ ሰላም፣ እግዚአብሔር ደግሞ ይሄ በቃ ባንተ ላይ ሰላምን ያኖረው ያለው ቀደም ሲል ሰላምንም ይስጥህ የሚለው በዕብራይስጥ ባንተ ላይ ሰላምን ያኖረው የሚለው እንዲህ አይነቱን ሰላም ነው። በቃ ውስጥ ሰርጾ ገብቶ ሙሉ የሚያረግ ሰላም፣ እረፍት የሚሰጥ ሰላም ማለት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ 14 ቁጥር 27 ላይ እንዲህ ይላል፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። የሱ ሰላም ሆል የሚያደርግ ሙሉ የሚያደርግ ሰላም ነው። የሱ ሰላም የተሰባበረውን ህይወታችን፣ ምስቅልቅሉ የወጣውን ህይወታችንን ማንም እኛ ሞክረን በአቅማችን ልናስተካከል ያልቻልነውን የሱ ሰላም ሲመጣ ግን ሪስቶር ያደርገዋል፣ እድሳት ያድሰዋል፣ ሙሉ ያደርገዋል።
እረፍት ይሰጠናል። ምስቅልቅል ያለውን ህይወታችንን በቃ ኦርደር ይሰጠዋል። ድጋሚ የማረፊያ ጊዜ የማረፊያ እድል ድጋሚ ይሰጠናል እና እዚህ ጋር እንድናይ የፈለኩት ሰላም ሻሎም የሚለው ቃል በቃ በውስጡ ይሄን ሁሉ የያዘ ነው። ይሄን ሁሉ እረፍት በቃ እረፍት፣ ሙሉነት፣ ሙሉ መሆንን እኛ እግዚአብሔርን ስንጠጋ ብቻ ጌታ ኢየሱስ ክርስቶስ በህይወታችን ሲገባ ነው ያ ሙሉነት ልናገኘው እንችለው። የሻሎም ትርጉሙ ይሄ ነው። የሻሎም ትርጉም እውነተኛ ትርጉሙ መጽሐፍ ቅዱስ ላይ ሻሎም የሚለውን ቃል ስናነብ ይሄ ነው እንጂ ትርጉሙ ሰላም ጀስት ሰላም የምንሰጣጣበት ቃል ከስሜት ጋር የተገናኘው ዛሬ ሰላም ነው አይደለም የምንለው አቅልለን የምናየው አይደለም። በጣም ድንቅ የሆኑ ሀሳቦች የእግዚአብሔርም ዓላማ የሚታይበት ቃል ነው። ዛሬ እንግዲህ ያየነው ሻሎም የሚለውን ቃል ነው። ኔክስት ታይም ደግሞ ሌላ ሀሳብ ይዤ እመጣለሁ። ሌላ የምትሰጡኝ ሀሳብ ካላችሁ ከዕብራይስጥ መጽሐፍ ቅዱስ እንድናየው የምትፈልጉት ሀሳብ ወይ ቃል ካለ ፕሊዝ ኮመንት አድርጉኝ። ስለሰማችሁኝ በጣም አመሰግናለሁ። ሰብስክራይብ አድርጉ። ቴንክ ዩ። ቻው